አዲስ ጂፓስ ገዛና መልካም ወጣት ሊደርስ ሲል ጉዳዩ የማን ነው? ጌታ እግዚአብሔር ያንተው ነው። ሰልፉ የማን ነው? ቅዱስ እግዚአብሔር ልጅ ያንተው ነው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገና። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገና ነው። አሜን እግዚአብሔር ገና ነው። መልካም ወጣት ከመጀመሪያ በፊት አሜሪካ ሄድኩኝና ለ6-7 ቀን አሜሪካ ሄድኩ። ከዛ አንድ ፓስተር እኔ ቤት ካላረፍክ አለኝ። እሺ እሱ ቤት ላርፍ ሄድኩ። እዛ ላርፍ ሲሄድ ሚስትየው እንደዚህ አለችኝ፣ የእግዚአብሔር ሰው እንዳትጸልይ ዝም ብለህ ተኛ አንተ አለችኝ። እኛን የምንጸልየው አንተ ተኛ እስቲ እረፍ አለችኝና ይሄን መዝሙር እሌ ላይ አንደኛ ፎቅ ላይ ተኝቼ ከታች ከፈቱልኝ። ጉዳዩ የማን ነው? ጌታ እግዚአብሔር ያንተው ነው። ሰልፉ የማን ነው? ቅዱስ እግዚአብሔር ልጅ ያንተው ነው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገና። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገና ነው። አሜን እግዚአብሔር ገና ነው። ጎልያድ በመሳሪያው በኃይሉ ተኩራርቶ ሕዝብህን ሊያጠፋ በትዕቢት ተነስቶ ትንሽ ብላቴና እረኛ ላክና ዘረረው በወንጭፍ እሰይ ጉልበት ሆንከውና። ጉዳዩ የማን ነው? ጌታ እግዚአብሔር ያንተው ነው። ሰልፉ የማን ነው? ቅዱስ እግዚአብሔር ልጅ ያንተው ነው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገና ነው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገና ነው። አሜን እግዚአብሔር ገና ነው። ይኸውልህ ከዩኒቨርሲቲ ስወጣ 99 ዓመተ ምህረት ነሐሴ ወር ነው የተመረኩት። እኔ ነሐሴ 12 ምናምን የዚህ ወር አካባቢ ነው የዛሬ 15 ዓመት የተመረኩት። እና ዩኒቨርሲቲ ሆኜ ማለት ነው እኔ አንድ ሳምንት ስራ አልፈታም እላቸዋለሁ። ዘመድ ያለኝ ይመስላቸዋል። አንድ ሳምንት ስራ አልፈታም። ይገርማል። ከዩኒቨርሲቲ ወጥቼ ነሐሴ 12 ተመርቄ ጳጉሜ 1 ስራ ይዣለሁ። እኔ የዛሬ 8 ዓመት ወደ ሐዋሳ ከተማ ስመጣ ሚስቴና ልጄ ሌዊ እና እኔ፣ ከዛ ሌላ ምንም በቃ ምንም የለም። ከዛስ የተከራየሁበት ቤት ገባለሁ። እዛ ገባን። ከዛ ልክ ጠዋት ምናምን ሲሆን ምንም ማንም የእግዚአብሔር ሰው ልሁን የእግዚአብሔር ሰው ልሁን አገልጋይ ልሁን ምን ልሁን የሐዋሳ ሰው ምንም ያቀኝ ማንም ዞር ብሎ የሚያየኝ ሰው የለም። ከዛስ እኔ ምን አደርግልሃለሁ መሰለህ? እነሳልሃለሁ። ከዛ ጠዋት እነሳና እበለኝ የዛሬ 8 ዓመት እበለኝ። መልካም ወጣት የለም እበል። ማርሴል የለም እበል። አዲስ ኪዳን ካህናት ቤተክርስቲያን የለም እበል። ይሄ መዝሙር አለ። ይገርማል። ጎልያድ በመሳሪያው በኃይሉ ተኩራርቶ ሕዝብህን ሊያጠፋ በትዕቢት ተነስቶ ትንሽ ብላቴና እረኛ ላክና ዘረረው በወንጭፍ እሰይ ጉልበት ሆንከውና። ጉዳዩ የማን ነው?
ጌታ እግዚአብሔር ያንተው ነው። ሰልፉ የማነው? ቅዱስ የእግዚአብሔር ልጅ ያንተው ነው። እኔ ግን በፊትህ ቆሜ በምስጋና እየዘምራለሁ ኢየሱስ ገናና። እኔ ግን በፊትህ ቆሜ በምስጋና እየዘምራለሁ። አንዳንዶቻችሁ እኮ የምትታገሉት የእናንተን ብቻ እንዳይመስላችሁ የቅምቅም አይነቶቻችሁን የድህነትና የኋላ ቀርነት ትግል እኮ ነው። እነግርሃለሁ፣ ጌታ ምስክሬ ነው። ዘሮችን ታሪክ የሚቀይር ቅባት ያገኛል። የዘሮችን ታሪክ የሚቀይር ክብር ያገኛል።